ምናምን ብቻ እየሆነች ቪዲዮ ትሰራለች። ከዛ አጋጣሚ ማዳምየው ቲክቶኳን ታገኘልሽ እና ሳታቅ እሷ ሳታቅ እቃዋን ሳትይዝ ስልኳን ሳትይዝ ምኗን ሳትይዝ እንትን አለቻት፣ አሳፈረቻት። ከዛ ዛሬ ቼክ አድርጊልኝ ምናምን ብላ ቼክ አስደረግላታለሁ። ታሚም ተደርጋ ነው የተባረረችው። ስለዚህ እንትን አትበሉ። ማዳም ቤት ሆናችሁ የማዳማችሁ ቤት የማዳማችሁ ልጆች ይዛችሁ ፐርሰናል ኢንፎርሜሽናቸውን አታውጡ ቲክቶክ ላይ። በነገራችን ላይ ከዚህ በፊትም አንዲት ልጅ ዩቱበር ነች ወደ 40 ሺህ በላይ ሰብስክራይብ ነበራት እና የምትቀርጸው ኩሽና ውስጥ ምግብ እየሰራች ነበረ። ምግብ እየሰራች ያው በቃ እየሰራች ነበረ። የምትሰራው እንዳለ ቤቱንም ጽዳቱንም የምትሰራ ነገር ያው በመዳም ቤት ታሳያለች እና ልክ እንደሷ ማለት ነው እና ታሳያለች። ከዛን አንድ ቀን እንደዚሁ ማለት ነው ድንገት አዩት ማለት ደብቃ ስለምንሰራ እንደዚሁ ድንገት አዩት ማለት ነው እና ልክ እንዳዩ ስልኳን ተቀበሉ። በቃ ምንም ማድረግ አትችልም። በቃ ስልኳን የተቀበሉ። ስልኳን ከተቀበሉ በኋላ እንዳለ አካውንቱን እንድልታ ያደረጉ እንዳለ ሰብስክራይብ ሞኔታይዝ ሆኖ ነበረ፣ ብር እየሰራች ነበረ እና ሲያዩ እንዳለ ኩሽናቸው በቃ እንዳለ ቤታቸው እንዳለ ዩቱብ ላይ እየሰራችበት ነበረና ልጇን እንደውም የመዳም ልጅ ነች ያየችው። ከዛ ሁሉም ተሰበሰቡ። ከዛን እንዳለ ተቀበሏት። ዲሊት ነው ያደረጉላት አካውንቱን እንዳለ ሪቡም ነው ያደረጓት። ከዛ በቃ ያኔ ምንም ማድረግ አትችልማ ወደ አዲስ ተመለሰች ማለት ነው። እና የመዳም ቤት የምትሰሩበት ቤት አሉ አንዳንድ መልካም አሉ እያዩ ዩቱብ እንዳለሽ ቲክቶክ እንዳለሽ እንደምትጠቀሚ ላይቭ እንደምትገቢ የሚያውቁም አሉ ገብታች። እንደዛም ሆኖ ደግሞ ቤታቸውን እንዲቀረጽ የማይፈልጉት አሉ። አሁን ለምሳሌ እኔ ይፈልጉ አይፈልጉ አላቅም፣ ግን እንደሚጠቀሙም አያውቁም። ግን ቲክቶክ እንዳለኝ ያውቃሉ። እንደዚህ በቃ እንደዚህ እንደምቀርጽ አያውቁም። እኔም አንድ ቀን ስልኬም ማለት ነው ወስጄ ኩሽና ወደዚህ ወስጄ እንኳን አላቅም ከክፍሌ ውጪ ማለት ነው። እውነት ክፍሌ እኔ የኛ ክፍል ማለት የኔ ክፍል ከጓደኛ ጋር የምንሰራ ክፍላችን በቃ ትንሽ ነው። ምንተኛበት እግራችን የምናቆምበትና የሚሰገድ ቦታ ብቻ ነው። ትንሽ ነው ያለው በቃ እቃችንና እኔ ራሱ አይመቸኝም። አሁን ይሄ እኔ አንዱን የራሴን አልገት ደግፌ ነው እና አይመችም፣ አይወዱም እና አትቅረጹ ያለ ፍቃዳቸው። ፍቃድ ቢሆኑም ብዙም አይወዱም። በቃ ቤታቸው እንዲቀረጽ በተለይ ምግባቸው ኩሽናቸው እንደዚህ እንዲቀረጽ አይፈልጉም እና ብዙ አሉ። አሁን እቺ ልጅ አያችሁ ምን እንደሆነች እቺ ልጅ ማለት ነው እና እንዳለና መጥፎ ነው። በቃ መልካምም ቢሆኑ የራሳቸው ነገር ወደ ውጭ እንዲወጣ አይፈልጉም። ገብቷችኋል? በቃ አይፈልጉም። እናንተ ደግሞ በተለይ ዩቱበር ልትሆኑ ቲክቶከር ልትሆኑ ከቻላችሁ የነሱ ቤት አበደ እንደምንም ብላችሁ ክፍላችሁ ገብታችሁ ሀሳብ ካላችሁ ቁጭ ባላችሁበት ምንም ባይመችም አንድ ቀን ይመቻል። አንዴ መስኮቱ ጋር ስልካችሁን አስቀምጡ፣ አንዴ የሆነ ነገር አልጋችሁ ላይ ተቀመጡ። መሬት ልክ እንደኔ ምንም አይመችም። በቃ እዚህ ጋር ብቻ ነው የምቀመጠው። ምንም አይመችም። እቺ ጠርዛን በቃ እቺ እንትን ብቻ ነው ያለች ቁምሳጥና ጥብብናት። ከጎኔ ደግሞ አልጋ በቃ በዛ ላይ ደግሞ ቤቱ ጠባብ ነች። በቃ ምንም ማለት ነው እና እንደዛው ያኔ እንደዛም ተቸግራችሁ አሳለ ዩቱበር በተለይ ዩቱበር ከሆናችሁ ቲክቶክም ከሆናችሁ አካውንታችሁ ነው የምታጡት። አንዴ ደግሞ ሪቡም ከተደረገ አይመለስም። ሪቡም ማለት ከነ በቃ ቢያንስ እኮ ዲሌት ብቻ ቢደረግ ማለት ዩቱብ ዲሌት ቢደረግ በሌላ ስልክ ኢሜል እና ፓስወርድ አስገብታችሁ ልትከፍቱ ትችላላችሁ። ግን ጉግል ውስጥ ይገባሉ ምን ይገባሉ ከነ ነው ሪቡም አካውንት ዲሌት የሚያደርጉት ማለት ነው። አካውንት ዲሌት ነው እንጂ አፕ ዲሌት አያደርጉም። እና ያቺ ልጅ ወላሂ አልቅሳ ከእንደገና ነው ታዋቂ አለ አይደለ በየግሩፑ በየምኑ በየጓደኞቻችን ሼር እያደረግን ነው ወደ ቦታ የተመለሰችው ማለት ነው። ስለዚህ የሰው ቤት አትቅረጹ ከነ በቃ ኩሽና ምናምን ይሁን እኔ ወድጄ አይደል ወላሂ አሁን የሆነ ነገር በቃ ብሎግ ታይም ምናምን እንደዚህ ለመስራት አስባለሁ ቤት በቃ ያለውበት ቤት ማለት ነውና ግን በቃ እንደዚህም እየሰማው እፈራለሁ። ይፈቅዳሉ አይፈቅዱም አላውቅም። ግን ቲክቶክ እንዲህ እንደምጠቀም ምክንያቱም አንዳንድ ምግብ ከዛ ነው ማየው ከቲክቶክ ነው ማየው ምግብ ስለምሰራ
ምግብ ስሪ ሲሉኝ ከስልኬ ከዩቱብ ስለማይ ግን እኔ እንደምጠቀም እንደዚህ እንደሚጠቀም አያውቁም። ቲክቶክ እንደዚህ እንደምጠቀም ቪዲዮ እንደምለቅ ምናምን አያውቁም። እና ደግሞ የእናንተ ቁጥራችሁ ማለት ልክ በእነሱ ስም ከሆነ ምንም ማድረጋችሁ ነው እንዳለ ነው። እናንተ ያላችሁን ነገር እነሱ ጋር ዋትሳፕም ከፈታችሁ፣ ቲክቶክም ከፈታችሁ፣ ዩቱብም ከፈታችሁ ይሄ ሰው እኮ ይሄ አለው ብሎ ለእነሱ ኖቲፊኬሽን ይልካል። ስለዚህ ያውቃሉ። ምናልባት ደግሞ ለራሳችሁ ብቻ ቁጥር ከተገዛላችሁ የራሳችሁ ቁጥር ብቻ ከሆነ እነዛን ሰዎች ቶሎ ብላችሁ ልክ ቲክቶክ ስትከፍቱ ቦልኩ ማለት እኔ አሁን መዳሜን በቃ እንዳለ ልጆቹን የወንድሟ ሚስት በአብዛኛው ወንድሟ ሚስት ስራ የሷን ቁጥር ነው ያለው። የመዳሜንም እንደዛው እኔ መጀመሪያ ልክ ቲክቶክ ስከፍት እንትኑ ይመጣል ያን ቲክቶክ እንዳላቸው ምናምን ከዛም ቦልክ ነው የማረገው። ግን እንደሚጠቀሙ ያውቃሉ። እኔ ከዚህ እንዳልኳችሁ ስለነገርኳቸው ማለት ምግብ ስለማይ አንዳንድ የሚወዱ ምግብ ካየው እሰራላቸዋለሁ። ስለዚህ ቦልካለሁ እና ምናልባት በሌላ አካውንት ካላቸው ካዩኝ ምናልባት ነው እኔ ቦልክ ነው ማረጋቸው። ስለዚህ አትቅረጹ። ወላሂ ጨካኝ ናቸው። ምንም ራራ የላቸውም። ኖርማል ዝም ብሎ ቲክቶክ ከሆነ ኦኬ ሊያስጨንቅ ይችላል። ዝም ብሎ የምትጠቀሙት አለ አይደለ ለፈምሽ እንደዚሁ ዝም ብሎ ቲክቶክ ግን እሰራበታለሁ ብላችሁ ቲክቶክም ዩቱብም ሰብስክራይብም ፎሎም ያጠራቀማችሁ በኋላ ታጣላችሁ። ከነ አፑን ዲሌት ቢያደርጉ እንዳልኳችሁ ነው። አፑን ዲሌት ቢያደርጉ ችግር የለውም። ግን ከነ ሪቡም ነው የሚደረገው። አካውንቱ ነው የሚደለተው። ውስጥ ገብቶ ቲንትክ ምናምን ገብቶ ዲልት ነው። መጨካኝ ናቸው ላይ። ስለዚህ አደራችሁ ራሳችሁን ጠብቁ። እንደዚች ልጅ አትሆኑ። እኔም አቃተ ልጅም እንደዚህ ዩቱባን 40,000 ሰብስክራይብ በላይ ነው ያጣችሁ። በቃ አሰባች ስንት ዩቱብ ደግሞ በቀላሉ አንድ ሰብስክራይብ ራሱ ቀላል አይደለም ለማግኘት። እንደውም ቲክቶክ ይሻላል ፎሎወር ማለት ነው ለማግኘት ቲክቶክ ይሻላል። ዩቱብ ግን በጣም ከባድ ነው። ከብዙ ሰዎች ጋር እየተጋጨሽ ሰብቶ እያልሽ ምናምን በቃ የሆነ ነገር እናንተ ሰብስክራይብ ለማግኘት የሆነ ነገር ማድረግ ግድ ነው እና ብዙ ጊዜ ነው የሚፈጅና ቀላል አይደለም። እንደዚህ አይነት አካውንትን ለመስራት የከፈታችሁ ሰዎች የሰው ቤት አትቅረጹ። በቻላችሁ ቁጥር ቤታችሁ ክፍላችሁ ማለት ነው መኝታ ቤታችሁ ከገባችሁ በኋላ የፈለጋችሁ ነገር በዚሁ በጎኑም አንዴ እኔ የራሴ ያልጋ ላይ የጓደኛ ያልጋ ላይ አንዴ መስኮቱ ጋር እንደዛ ነው ቪዲዮ ራሱ አንዳንዴ የምሰራ ማለት ነው። ሳይመች ሲቀር ደግሞ ያስጠላል። ግን አንድ ቀን ደግሞ ከዚህ ወጥተን እንሰራለን። ከሰው ቤት ወጥተን እንደፈለግ ክፍላችን ደግሞ ቢያዩቱ ራሱ ክፍላችን የተቀረጸ ቪዲዮ ቢያዩቱ ራሱ ክፍላችን ነው ብንጠየቅ ራሱ መከራከር እንችላለን። እኔ በክፍሌ መብት የለኝም ብዬ መከራከር እችላለሁ ማለት ነው። ገብታችኋል አይደል? ስለዚህ እንደ ኩሽና እንደ ሳሎን ምናምን በቃ ቤታችሁን ከነ አይቀርም አትቅረጹ ብዙም ማለት ነው። እና ደግሞ ቦልኩ እንዳልኳቸው የእናንተ ልጆቹን ከሆኑ ቦልኩ እንዳያያችሁ በቃ ሳታስነቆ ዝም ብላችሁ ቦልኩ። እኔ ቦልኩያቸው ቦልኩ አልቦልኩ አያውቁም። እንግዲህ ስንት ዓመት ነው እስካሁን ምንም የለም። ኢንሻአላህ አሁንም ምንም እንደሌለ ቢያዩቱም ምንም ነገር የለም። ክፍሌ ነው። ከጠየቁ ደግሞ በቂ መልስ ስላለኝ ማለት ነው። እና ራሳችሁን ጠብቁ እሺ፣ አትቅረጹ። በተለይ እሰራበታለሁ አካውንት ይሄን ዩቱብ ሆነ ቲክቶክ እሰራበታለሁ ካላችሁ አትቅረጹ። የሰውን ቤት ማንም ቤት ማለት ነው አትቅረጹ። ምክንያቱም አይወዱም። የሰው ቤት አትቅረጹ። የራሳችሁ እንደምንም ብላችሁ በየክፍል እየመጣችሁ ስሩ። መኝታችሁ ቤት ገብታችሁ ስሩ። ማንም አይጠይቃችሁም። እሺ፣ አትቅረጹ የሰውን ቤት።